ይሄው ቅረጹኛ አልኩት እንደዚህ ብዬ ኖ ስማ ቅረጹኛ አልኩት እንደዚህ ብዬ የቤተክርስቲያን ሰባኪ ስለሆነ እንስማ ኦኬ እዚህ ስታቁ የእግዚአብሔር ሰው ነው እዛም ሲሄድ የእግዚአብሔር ሰው አይደለም ቆይ ልነግርህ ልጨርስ ጨርስ እንስማ በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው ይዩት ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድም ኢትዮ ፎረምን አይተሃል አይቻለሁ ወንድምና አንተ መሬት ወስድ ቆይ ልንገርህ እንስማ ትክክል ነው ይቀበሉ ችግር የለም እኔ ማነው ስሙ የአብይ ሚኒስትር በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላቁት ኦኬ የአማራን ጄኖሳይድ ተቃወማለህ የሰው መሞትን እንዴት አማራ ነው እያለቀ ያለው ሰው አይደለም ኦሮሞቹም እየሞቱ ነው ስለዚህ ፖለቲካ መስራ አሁን ይኸውልህ ስለ ኦሮሞ መሞት ስለ ትግሬ መሞት ስለ ቤተሰቦቻችንን እየገደሉ የአማራን ጄኖሳይድ ትቃወማለህ አትቃወምም ሰው መግደል ሰው ናት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ እንደ ፓስተር አንተ አፖስቶል እውነቴን ነው የምልህ በደንብ ትላታለህ በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን እውነቴን ነው የምልህ እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም ነገሩን ነው የምልህ አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መቤት ነው ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁሉ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲጂ ትኖራለህ አብይ አህመድ ሲወድቅ ሁላችንም አንድ ማድጋ ውስጥ አትክተት ስለገባችሁበት ቆሌ ነገር ብዙ የምናከማቸው ስቲቭ ፓስተሮች ኖ